መዘዝ ተከታታይ ድራማ ደራሲ ቤዛ ኃይሉ በፖፑሌሽን ሚዲያ ሴንተር ተዘጋጅቶ የቀረበ ዛሬ ትንሽ መለስ ብሎልሻል መሰለኝ ዝናሽ፣ ፊትሽ ደህና ነው? አዎ ዛሬ ደህና ነኝ ተመስገን። ከትላንቱ ሻል ብሎኛል። ያው አሁንማ ትንሽ ጭንቀቱም ቀለል ስላለልሽ ይሆናል ህመሙም የቀለለሽ። ጭንቀቱማ ምን ይቀላል ብለህ ነው? ይኸው የፍርዬ መምጫ ስለደረሰ በሩን ሳይ ነው የመጣው። ከአሁን ወዲያማ በሩ ድረስ በመኪና የሚያደርስ ዘመድ አገኘሽ አይደለም እንዴ? ለምን ትጨነቂያለሽ? ያው መኪናው ራሱ ምን ዋስትና አለው ብለህ ነው ዘንድሮ። ጫካ እንደሆነ ከፈለገ እንደባለፈው ያስቆማቸዋል። ግድ የለም አሁን እንኳን ሁሉም ነገር ቁርጡ ሊለይለት ስለሆነ ጫካም አርፎ ይቀመጣል። ምን ነው ሊያስሩት ነው? ማንን? ጫካኗ ቁርጡ ሊለይለት ነው ስትለኝ ጊዜ እኮ ነው። አይ ያው አዲሱን ዜና ሲሰማ አርፎ አይቀመጥም ብለሽ ነው? የቱን ዜና? የቱን ዜና? ቆይ እንዴ እኔ እኮ አንድ ምስራች ሰምቼ ነው የመጣሁት። የምን የመሰራች ነው ደግሞ? ሽማግሌ ሊላክ መሆኑን ነዋ። ሽማግሌ? የምን ሽማግሌ እንዴ? ቆይ እስኪ ተሳስቻለሁ መሰለኝ። ምን ሰምተህ ነው ግርማይ? እስኪ እባክህ ንገረኝ። አይ እኔማ ዝናሽ ለአቶ ከበረ ልጇን ለመስጠት ወስናለች፣ እሱም ሽማግሌ ሊልክ እየተዘጋጀ ነው ብለውኝ እኮ ነው የመጣሁት። ምን? ከየት ሰማሁ ይሄንን ደግሞ? ማታ ቤቴ ስገባ ካሰችና ጥሩ ቀን እያወሩ ነበር። እና የጥሩ ቀኑን ወሬ ሰምተን የምስራች ልትለኝ የመጣህ? አይ መቼስ እሱም ቢሆን ትንሽ ጫፍ ሳይዝ አወራም ብዬ እኮ ነው። ትናንት ከበረ ቤትሽ ድረስ መጥቶ ተዋወቀሽ የተባለውም ውሸት ነው ማለት ነው? ትናንትናማ እኔ ፍርዬን ልቀበል ስወጣ እሱ በመኪና ይዟት ሲመጣ ደጅ ላይ ተገናኘን እና ድንገት ፊት ለፊት ስለተገጣጠምን ከመኪናው ወርዶ ሰላም አለኝ እንጂ ወደ ቤት እንኳን አልገባም። እዚያው ደጁ ላይ ቆመን ሰላም ተባባለን፣ ተመልሶ ሄደ። ይኸው ነው በቃ ይሄ ነው የተፈጠረው። ሌላ ምንም የተፈጠረ ነገር የለም። ይገርማል። እኔ ደግሞ የሰማሁት ፍርዬ የጋብቻ ሐሳቡን እንደተቀበለችው አንቺም ቤትሽ እንደተቀበልሽው። ወይ ጉድ! ጥሩ ቀን ይሄኛው ወሬ ላይ ቅመም በደንብ አድርጎ ነስንሶበታል ማለት ነው። ኧረ ካሰችም በወሬው ተባባሪ ነበረች። እሷም ስለ ሽምግልናው ዝግጅት ሁሉ እቅድ እያወጣች ነበር። እናንተ ግን ከመቼ ጀምሮ ነው የጥሩ ቀን ወሬ መስማት የጀመርከው? ራስህ አይደለ እንዴ ጥሩምባው የሚል ቅጽል ስም ያወጣለት እንዴ? ታዲያ ጥሩምባም ቢሆን እኮ በራሱ ተነስቶ አይጮህም። ድምፅ ለማውጣት ሌላ ትንፋሽ ያስፈልገዋል። እና ጥሩ ቀንም ትንሽ የሰው ትንፋሽ ሲያገኝ ነው ለመንደሩ ሁሉ የሚለፍፈው። እናንተ ስታስበው ይሄንን የሚያክል ትልቅ ውሳኔ አንተን ሳላማክር ወስናለሁ ግርማ? እሱማ እኔም ገርሞኝ ነበር እኮ እንዴ። ግን ደግሞ ካለሽበት ጭንቀት አንጻር በራስሽ የወሰንሽ መስሎኝ እንደዛ አድርጌ ተረድቼ ነበር። በል እንግዲህ ካሰሽ ደግሞ ይሄንን ወሬ እውነት መስሏት ለሌላው እንዳታወራ ንገራት። ልጄ ከሰማችም ትሳቀቃለች። እኔ ግን አሁንም ጥሩ ቀን ከመሬት ተነስቶ አይመስለኝም ሽማግሌ ስለ መላክ ያወራው። ሰውየው ራሱ ጥሩ ቀን ይሄን እንዲናገር እየገፋፋው ይመስለኛል። ቆይ ሰውየውስ ቢሆን እንዴት ከመሬት ተነስቶ ሽማግሌ ስለ መላክ ያስባል? ፍርዬና እሱ ገና በደንብ አልተግባቡ፣ ገና በደንብ አልተዋወቁ። እሱ እንኳን ይኸውልሽ የዛሬ ዘመን ልጆችን አታውቂያቸውም ባክሽ። እንዴ ምናልባት ሁለቱ ተዋውቀው ተግባብተው ጨርሰው ቢሆናል። አይ ፍርዬ ግን እንደዚህ የምታደርግ አይመስለኝም። እሱማ እኔም አይመስለኝም። ግን ደግሞ አይታወቅም። እሷ እንደሆነች ሁሉን ነገር በውስጧ ነው የምትይዘው። እንኳን ይህንን ይቅርና ጫካ መንገድ ላይ እንደሚያስቸግራት ራሱ ከሌላ ሰው ነው አይደል እንዴ የሰማ ነው። እሷ መቼ ነገረችን? እሱስ ልክ ነህ ወይ? ለእኛ ለመናገር ፈርታም ይሆናል ዝም ያለችው። አዎ እንደዛም ሊሆን ይችላል። ለማንኛውም እንደኔ ፍርዬ ስትመጣ ቁጭ ብላችሁ ብትነጋገሩ ጥሩ ይመስለኛል። በኋላ ሽማግሌ ከተላከ በኋላ አይሆንም ብለን ከምንመልስና ጠላት ከምናበጅ ካሁኑ ብንወያይበትና። ደህና ዋላችሁ? እሰይ መጣሽልኝ የኔ ልጅ።
ደህና ዋልሽ? አዎ እማዬ ደህና ውያለሁ። ደህና ዋልክ ጋሽ ግርማ? ደህና ዋልሽ ፍርዬ። ዛሬም በመኪና መጥተሽ ነው? አዎ። አይ ጥሩ ነው። በሉ እንግዲህ እናትና ልጅ ተነጋገሩ። እስኪ እኔ ልሄድ። ምን ነው ግርማዬ፣ ትንሽ አትጫወትም እንዴ? አይ ግድ የለም፣ ሁለታችሁም በነጻነት የልባችሁን አውጉ። እኔም የሚሄድበት ጉዳይ አለኝ። እሺ በቃ ደህና ዋል ግርማዬ። ደህና ዋሉ፣ ደህና ዋሉ። ፍርዬ። አቤትማ። እስኪ ነይ አንዴ አጠገቤ ቁጭ በይ። እሺ። የማወራሽ ነገር አለኝ። መዘዝ ተከታታይ ድራማ ደራሲ ቤዛ ኃይሉ፣ በፖፕሌሽን ሚዲያ ሴንተር ተዘጋጅቶ የቀረበ